ስልጣን በቃኝ ተረከቡኝ ኢሳያስ አፈወርቂ አስመራ ታምሳለች። በኤርትራ የፖለቲካ ሰማይ ስር ለረጅም ዘመናት ያዣበበው የብረት መጋረጃ በድንገት ተቀዶ ከአስመራ ማዕከል የሚወጣው የድንጋጤና የትርምስ ማዕበል መላው ከተማን እያናወጠ ይገኛል። እድሜ ልካቸውን ኤርትራን ካለ ህገ መንግስትና ያለምንም ህግ የበላይነት በብረት እጅ ሲገዙ የከረሙት አዛውንቱ ኢሳያስ አፈወርቂ ዛሬ በገዛ ፈቃዳቸው ስልጣን በቃኝ የሚል ያልተለመደ የሽንፈት መዝሙር ማጉረምረም ጀምረዋል። ከእናት ሞት መርዶ ማግስት ዙሪያ ገባቸውን በድቅድቅ ጨለማ የተዋጠባቸው በሐዘን አዙሪት ውስጥ የወደቁት ፕሬዝዳንቱ በኢትዮጵያ መቃብርና ፍርስራሽ ላይ ታላቋን ኤርትራ ለመገንባትና ለማዋለድ የሳሉት የጦርነት ስልትና የሴራ ሰንሰለት ሙሉ በሙሉ ሳይሳካ ቀርቶባቸዋል። የካይሮ ፈረስ ጉልበት ከርቷቸዋል። ጡንቻቸው ማሾ ብርክ እያላቸው ነው። ተራራውን ወጥቶ ጉድባውን ለመዝለል አቅምም እድሜም የሚፈቅድ አልሆነም። በወጣትነታቸው የዘለሉበት ጥሻ ዳግም ለመዝለል ወኔ እንጂ ጉልበት ከእርሳቸው ጋር አልሆነም። የቁርጡ ቀን ሲመጣ ወዳጅ የመሰሉ ሲሸሹ የ80 ዓመት አዛውንቱ ብቻቸውን ቀርተዋል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረግን ጥቂት ደቂቃዎች አብራናችሁ እንድቆይ ፍቀዱ። በቅርቡ እናታቸውን በሞት የተለዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዙሪያቸው ጨለማ ሆኖባቸዋል። ሀገሪቱን ያዋለዷት ሰሞን የተጻፈው ህገ መንግስት የአቧራ ክምር የሸረሪት ድር አንቀጾችን ጋርዶ ምዕራፎቹን ሸፍኗል። በዛች ሀገር ዲሞክራሲ ይሉ የመብት ጥያቄ ያነሱ ተገዘው የወይን ቤት አይጦች መጫወቻ ሆኗል። ረሃብ የሚያስርባቸው፣ ችግር የሚያስቸግራቸው የቀንዱ ሀገራት ዜጎች የሚያመለክቱት አምላክ ጭምር በፕሬዝዳንቱ ይመረጥላቸዋል። እልፍ ዜጎች ፍርድ ቤትና ቀጠሮ ሳይሰጣቸው በእስር ቤት ቁራሽ እያላመጡ ለዓመታት በጠባብ ቤት ውስጥ ተዘግቶባቸው ኖረዋል። በኤርትራ ኢሳያስ አፈወርቂ አብራይሏቸው የ80 ዓመት አዛውንት ካቢኔም ተመራጭም መራጭም ሆነው በሃዳሎ ቤተ መንግስት ኖረዋል። ኤርትራን ላለፉት 3 አስርት ዓመታት አንቆራጣው ገዝቷታል። የቀጠናው የበላይነት ለመጨበጥና ወደ አዲስ የጦርነት ግንባር ለመውረድ ቢያለሙም በታሪክ አጋጣሚ ግንባር ቀደም ተጋጣሚያቸው የሆነችው ኢትዮጵያ የመከላከያና የኢኮኖሚ አቅም ከብረት በላይ እየጠነከረ እየገዘፈ መምጣቱ የፕሬዝዳንቱን የጦርነት ስሌት አመድ አድርጎታል። ይህ የማይቀየረው የኃይል ሚዛን መዛባትና የኢትዮጵያ መጠንከር የሙጥኝ ያሉትን የስልጣን መንበር በገዛ ፍቃዳቸው እንዲለቁ እያስገደዳቸው፣ አቅጣጫ እያስቀየራቸው፣ ተስፋ እያስቆረጣቸው ይገኛል። አዛውንቱ መሪ ይህንን የመጨረሻ የሚመስል የስልጣን መልቀቅ ፍላጎታቸውን የውስጥ ሽንፈታቸውን ለቅርብ የደህንነት የጦር አማካሪዎቻቸው ሽኩ ማለታቸውን ተከትሎ ታሪካዊውና ስልታዊ የሃዳሎ ቤተ መንግስት የውስጥ ሽኩቻና የባለስልጣናት መሸበር የነገሰበት እሳተ ገሞራ ሆኗል። አስመራም የወታደራዊ መገፋፋትና የከባድ ውጥረት ታማሽ ማዕከል ለመሆን በቅታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስልጣን በቃኝ ቢሲሉ አስመራ መታመስ ጀምራለች። በዚያች ሀገር ህገ መንግስትም ካቢኔውም የፕሬዝዳንቱ ጡጫ ነው። ከ2018 ጀምሮ የሀገሪቱ ካቢኔ ተሰብስቦ ውይይት አድርጎ አያውቅም። አስመራን ሲንጋፖር አድርጋለሁ ያሉት ወጣቱ ፕሬዝዳንት የእድሜያቸው አመሻሽ አፍሪካዊቷን ሰሜን ኮሪያ ታቀፈው ዛሬ በደጅ ተቀምጠዋል። በምስራቅ አፍሪካ ባሉ የአፈሙዞች ጨዋታ ጀርባ ኢሳያስ ሁልጊዜም ከጀርባ አሉ። በምስራቅ አፍሪካውያን ጀርባ የሚቀረቀሩ የጥይት እርሳሶች ገላን በሚሞሸልቁ ሻሞላዎች ኋላ ሰውየው የጥይት ቀለሃ ቀባይ የሻሞላ ወልዋይ ሆነው መገኘት የደም ግብራቸው ነው። የሱዳን የእርስ በርስ ጦርነት ለአልቡርሃን የታንኩን ቅንቡላ የሚያቀብሉት እርሳቸው ናቸው። ለአልሸባብ በምስራቅ አፍሪካ፣ ሁቲ በቀይ ባህር አሸብሮ አደሮች ሽብር ማስፈጸሚያ የባንኩን ካዝና የጥይቱን ቀለሃ የሚሰፍሩትም የአስመራው ሰው ኢሳያስ አፈወርቂ ናቸው። የመንግስታቸው ህጋዊነት የሚለካው ኤርትራውያን በኮሮጆ አፍ በሚከቱት ድምጻቸው ሳይሆን በሚደቁበት አፈሙስና ሰደፍ ልክ ነው። ኢሳያስ እስከ ስንፋሻቸው መጨረሻ የተመረጡ ቢመስሉም አሁን የስልጣናቸው ጀንበር ወደ ሰገባው ልትገባ ያለች ይመስላል። ኢሳያስ ውጥንቅጡ እየወጣ ባለው የምስራቅ አፍሪካ ላይ ኤርትራን እየገዙ ለመቆየት እድሜም ጉልበቱም እንዳነሳቸው የሚገልጹት በርካቶች ናቸው። ከኢትዮጵያ የወደብ ጥያቄ ጋር በተገናኘ ሰላማዊ ድርድሮችን አሻፈረኝ ያሉት ኢሳያስ የድሮን አፈሙዞች ባናታቸው ላይ እያንዣበበ ነው። የጨበጡት አቧራ የነኩት የእምቧይ ካብ የሆነባቸው የሻዕቢያው ሰው ያድነኛል ያሉት ህወሓት ተፈረካክሶ ጽምዶ የጨነገፈ ሽል ሆኗል። የቀድሞ የትግራይ አጋሮቻቸው አዛውንቶቹ ጀነራሎች እድሜ እየቀደማቸው በአፈር እየተከለሉ ነው። ኤርትራ የግላችን ኢትዮጵያ የጋራችን የሚለው ብሂል ተቀይሯል። እናም ኢሳያስ ከዚህ በኋላ
ከኢትዮጵያ የሚያገኙት 74 ሩብል የሚያገኙት 74 ናቅፋ የለም። በዚህ ውጥረቱ ሽኩቻዎች ባየለበት ምስራቅ አፍሪካ በስልጣን የመቆየት ፍላጎት እንደሌላቸውና የሚተካቸው ሰው በአፋጣኝ እንዲመጣ ጀነራሎቻቸውን ሰብስበው መናገራቸው ተጠቁሟል። የፕሬዝዳንቱ የትግል አጋርና የስልጣን ተካፋይ የነበሩት ጀነራል ኢሳያስ ቀይ ባህርን ተረከቡኝ ጉልበት እያነሰኝ ነው የሚለው ንግግራቸው በግብጽም በሳውዲ አረቢያም ደጋግመው መናገራቸው ተሰምቷል። ቀይ ባህርን ሊቀሙን ነው፣ ኃይላችሁን ሰብስባችሁ ግቡ ሲሉም በይፋ ጥሪ ማቅረባቸውን ማርቲን ፕላውት የተባሉት የቀንዱ ተንታኝ በቅርቡ ይፋ ማድረጋቸው ጽሑፋቸው ላይ አስቀምጠውታል። ከዚህም በላይ ሰጥለጥ አድርገው የገዙት የነበረው ወታደር አሁን ላይ አልታዘዝም ብሎ አመጽ መጀመሩን የሚገልጹ መረጃዎችም አየሩን እየሞሉት ነው። ቢቢሲ አማርኛ ይዞት በወጣው መረጃ 80 በላይ አንድ መንደር ነዋሪዎች ሰብስበው እስከ ማሰር የደረሱበት ሁኔታም የእምቢተኝነቱ ማሳያ ነው። ለዚህ ድርጊት ምክንያት የሆነው አንድ ታዳጊ ወታደሮች መገደሉን ተከትሎ በጋሽበርግ የተቀሰቀሰውን ተቃውሞ ተከትሎ አንድ መንደር ሙሉ ነዋሪን አዛውንት፣ ወጣት፣ ሽማግሌ፣ አካል ጉዳተኛ ሳይሉ ሰብስበው ወደ ወህኒ ያግዘዋል።